አሁን በእጅ ላይ ስላለው ጥቂት ሳንቲም ወይም በስልክ ውስጥ ስላለው አነስተኛ የባንክ አካውንት አስበህ ታውቃለህ? ብዙ ሰዎች ይህች ትንሽ ብር ምን ታደርጋለች ብለው ይንቋታል። ነገር ግን ትልቁ ስህተት የሚጀምረው እዚህ ጋር ነው። ሀብት ማለት ብዙ ገንዘብ ማግኘት ሳይሆን ያለህን ትንሽ ገንዘብ ወደማይገመት አቅም የመቀየር ምስጢራዊ ጥበብ ነው። በዚህ ቪዲዮ ውስጥ በዓለም ላይ ያሉ ጥቂት የማይባሉ ስኬታማ ሰዎች የተጠቀሙበትን ትንሽ ገንዘብን በአጭር ጊዜ ውስጥ ወደ አስደናቂ ሀብት የሚቀይሩ 3 የማይገመቱ የሳይኮሎጂና የሂሳብ ሕጎችን እናያለን። ይህንን ምስጢር ከተረዳ በኋላ ኪስ ውስጥ ስላለው እያንዳንዱ ሳንቲም ያለህ አመለካከት ሙሉ በሙሉ ይለወጣል። እስከ መጨረሻው አብረኸኝ ቆይ፣ ምክንያቱም ቁጥር 3 ላይ ያለው ሕግ ሕይወትህን በእርግጠኝነት ይቀይረዋል። አንደኛውና ዋናው ሕግ የማይታየው የጥቅልል እድገት ወይም ኮምፓውንዲንግ ኢፌክት ሕግ ነው። ታዋቂው ሳይንቲስት አልበርት ኢንስታይን ይህንን ሕግ የዓለማችን 8ኛው ድንቅ ነገር ብሎታል። አንድ ጥያቄ ልጠይቅ። ዛሬ 1 ሚሊዮን ብር በአንዴ ቢሰጥህ ወይስ በየቀኑ እጥፍ የምትሆን 1 ሳንቲም ለ31 ቀናት ብትሰጥህ የትኛውን ትመርጣለህ? አብዛኛው ሰው 1 ሚሊዮን ብሩን ይመርጣል። ነገር ግን ያቺ በየቀኑ እጥፍ የምትሆነው 1 ሳንቲም በ31ኛው ቀን ምን ያህል እንደምትሆን ታውቃለህ? ከ10 ሚሊዮን ብር በላይ ትሆናለች። ይህ ነው እንግዲህ የማይገመተው ጉልበት። አንተ የምትነቃት ትንሽ ሳንቲም በጊዜና በሥነ ሥርዓት ወይም ዲሲፕሊን ውስጥ ስታልፍ ማንም ሊገምተው የማይችለው አስደናቂ ብር ሆና ትመለሳለች። ትንንሽ ብሮችን ማባከን ማለት ወደፊት የሚመጡ ትልልቅ ሚሊዮኖችን ገና ሳይወለዱ እየገደልካቸው ነው ማለት ነው። ሁለተኛው ምስጢር ገንዘብን እንደ የምግብ እህል ሳይሆን እንደ ዘር ማየት ነው። ድሆችና መካከለኛ አመለካከት ያላቸው ሰዎች ገንዘብ ሲያገኙ ወዲያውኑ ሊገዙት የሚችሉትን ፍጆታ ወይም ልብስ ያስባሉ። ያ ማለት ዘሩን እየቆሉ ይበሉታል ማለት ነው። ባለሀብቶች ግን ያችን ትንሽ ብር እንደ ዘር ወይም ሲድ መኒ ነው የሚያዩት። አንድ ገበሬ አንድ ፍሬ በቆሎ መሬት ውስጥ ቢቀብር ያቺ ፍሬ በቀጣይ በመቶዎች የሚቆጠሩ ፍሬዎችን ይዛ እንደምትወጣ ያውቃል። ትንሽ ገንዘብህን ወደ ብዙ ብር ለመለወጥ መጀመሪያ አእምሮህን መቀየር አለብህ። ዛሬ የምታስቀምጣት ወይም የምታፈሳት 100 ብር ነገ 1000 ብር ይዛለ የምትመጣ ታማኝ ሰራተኛ ናት። ገንዘብህን ለቅንጦት ዕቃ አትተገብር። ገንዘብህን ላንተ እንዲሰራ አድርግ። አሁን ደግሞ ወደ ዋናውና ተግባራዊ ክፍል እንምጣ። ያችን ትንሽ ገንዘብ በፍጥነት ወደ ብዙ ብር ለመለወጥ ምን ማድረግ አለብህ? መልሱ ከፍተኛ ዋጋ ባለው ክህሎት ወይም ሃይ ኢንካም ስኪል ላይ መዋል ነው። በዚህ በዲጂታል ዘመን ትንሽ ብር ይዘህ ልትጀምራቸው የምትችላቸው ግን በሚሊዮን የሚቆጠሩ ብር ሊያስገኙ የሚችሉ አስደናቂ የሥራ አማራጮች አሉ። በስልክህና በኢንተርኔት ብቻ የምታገኘውን ዕውቀት ተጠቅመህ የሰዎችን ችግር መፍታት፣ ትንሽ ዕቃዎችን በዝቅተኛ ዋጋ ገዝቶ ጥራት ባለው ማስታወቂያ በሶሻል ሚዲያ መልሶ መሸጥ፣ ሰዎች የሚፈልጉትን መረጃ ወይም ዲጂታል አገልግሎት በፍላሽና በስልክ ጭኖ ማከራየትና መሸጥ። ትልቁ መነሻ ያገኘኸው ትርፍ ላይ መለማመድ ሳይሆን ያንን ትርፍ መልሰህ ሥራው ላይ በማፍሰስ ንግድህን ማስፋፋት ነው። የማይገመተው ለውጥ የሚመጣው ካፒታል ሲያድግ ሳይሆን ያንን ካፒታል የምታንቀሳቀስበት ፍጥነትና ብልሃት ሲጨምር ነው። ወዳጄ፣ ዛሬ እጅ ላይ ያለው አነስተኛ ገንዘብ ያንተን ደካማነት ሳይሆን የትልቅ ስኬትህን መጀመሪያ ነው የሚያሳየው። ማጉረምረሙን አቁም። ያለህን አነስተኛ ሀብት በአግባቡ ተጠቀምበት። አስታውስ፣ ትልቁ የዓለም ዛፍ የበቀለው ከትንሽ ፍሬ ነው። ያንተም የሚሊዮን ብር ጉዞ የሚጀምረው ዛሬ እጅ ላይ ያለችውን ትንሽ ብር ከምትይዝበት ጥበብ ነው። ይህ ቪዲዮ አመለካከትን ቀይሮታል ብዬ አምናለሁ። አንተስ ትንሽ ገንዘብን ወደ ትልቅ ሀብት ለመቀየር መጀመሪያ ምን ለማድረግ አሰብክ? ኮመንት ላይ አካፍለኝ። ቪዲዮን ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ስኬታማ ጊዜ